ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ቆያችሁ? ዛሬ ሐምሌ 24 2018 ዓ.ም ዕለተ ኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ21 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪም የተለያዩ ሀገራት ገንዘቦች እጃቸው ላይ ካለና በዛሬው ዕለት ወደ ኢትዮጵያ ብር መመንዘር ከፈለጋችሁ የት ባንክ ላይ በዛሬው ዕለት በከፍተኛ ደረጃ ይመነዘራል የሚለው መረጃና የኢትዮጵያ ንግድ ባንክ ላይ በዛሬው ዕለት የተለያዩ ሀገራት ገንዘቦች ስንት ይመነዘራሉ የሚለውን ዕለታዊ መረጃ እንሰጣችኋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ በማድረግ ቪዲዮን ጀምሮ እንደዚሁ ማንኛውም አይነት ተያያዥ ጥያቄ ካላችሁ በኮሜንት ማሳወቅ ትችላላችሁ እያልኩ በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 181 ብር ከ59 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ 1 ዶላር 178 ብር ከ08 ይመነዘራል። እንደዚሁም በዛሬው ዕለት በከፍተኛ ደረጃ ዶላር የሚመነዝረው ቀዳሚው ባንክ አባይ ባንክ ሲሆን አባይ ባንክ ላይ 1 ዶላር 163 ብር ከ07 ይመነዘራል። ኦሮሚያ ኢንተርናሽናል ባንክ ላይ ደግሞ 1 ዶላር 162 ብር ከ99 ሲመነዘር ንግድ ባንክ ላይ 1 ዶላር 159 ብር ከ03 በዛሬው ዕለት ይመነዘራል። ሌላኛው ዩሮ ነው። 1 ዩሮ በዛሬው ዕለት ጥቁር ገበያ ላይ 208 ብር ከ69 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 199 ብር ከ48 ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ዩሮን የሚመነዝረው ቀዳሚው ባንክ ኦሮሚያ ኢንተርናሽናል ባንክ ሲሆን ኦሮሚያ ኢንተርናሽናል ባንክ ላይ 1 ዩሮ 192 ብር ከ23 ይመነዘራል። ዘምዘም ባንክ ላይ ደግሞ 188 ብር ከ77 ሲመነዘር ንግድ ባንክ ላይ 182 ብር ከ10 እየተመነዘረ ይገኛል። ሌላኛው ፓውንድ ስተርሊንግ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት ጥቁር ገበያ ላይ 243 ብር ከ80 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 229 ብር ከ52 ይመነዘራል። እንደዚሁም በዛሬው ዕለት ፓውንድን በከፍተኛ የሚመነዝረው ባንክ ደግሞ ኦሮሚያ ኢንተርናሽናል ባንክ ላይ 1 ፓውንድ 221 ብር ከ99 ሲመነዘር ብሔራዊ ባንክ ላይ 215 ብር ከ94 ይመነዘራል። ንግድ ባንክ ላይም በዛሬው ዕለት 1 ፓውንድ 208 ብር ከ22 እየተመነዘረ ነው። ሌላኛው ስዊስ ፍራንክ ነው። 1 ስዊስ ፍራንክ በዛሬው ዕለት ጥቁር ገበያ ላይ 224 ብር ከ45 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 215 ብር ከ65 ይመነዘራል። እንደዚሁም በዛሬው ዕለት ስዊስ ፍራንክን በከፍተኛ የሚመነዝረው ባንክ ኦሮሚያ ኢንተርናሽናል ባንክ ላይ 199 ብር ከ71 ሲመነዘር ብሔራዊ ባንክ ላይ 199 ብር ከ16 ንግድ ባንክ ላይም በዛሬው ዕለት 1 ስዊስ ፍራንክ 191 ብር ከ37 እየተመነዘረ ነው። ሌላኛው የካናዳ ዶላር ነው። 1 የካናዳ ዶላር በዛሬው ዕለት ጥቁር ገበያ ላይ 129 ብር ከ42 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ 1 ካናዳ ዶላርን 121 ብር ከ40 ይመነዝራል። እንደዚሁም በዛሬው ዕለት ካናዳ ዶላርን በከፍተኛ የሚመነዝረው ባንክ ዳሽን ባንክ ሲሆን ዳሽን ባንክ ላይ 1 ካናዳ ዶላር 115 ብር ከ64 ይመነዘራል። ብሔራዊ ባንክ ላይ ደግሞ 114 ብር ከ65 እየተመነዘረ የሚገኝ ሲሆን ንግድ ባንክ ላይ 111 ብር ከ05 እየተመነዘረ ነው። ቻይና ዩዋንን ደግሞ ስና 1 ቻይና ዩዋን በዛሬው ዕለት ጥቁር ገበያ ላይ 26 ብር ከ88 ሲመነዘር በግል ምንዛሬ ቢሮ ላይ 24 ብር ከ67 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ቻይና ዩዋን የሚመነዝረው ቀዳሚው ባንክ ስኬት ባንክ ሲሆን ስኬት ባንክ ላይ 1 ቻይና ዩዋን 26 ብር ከ77 ይመነዘራል። ብሔራዊ ባንክ ላይ ደግሞ 23 ብር ከ80 ሲመነዘር ንግድ ባንክ ላይ 23 ብር ከ08 እየመነዘሩት ይገኛል። ሌላኛው የሳውዲ ሪያል ነው። 1 ሳውዲ ሪያል በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 48 ብር ከ46 ሲመነዘር 1000 ሳውዲ ሪያል 48469 ብር በጥቁር ገበያ ይመነዘራል። በግል ምንዛሬ ቢሮ ላይ ሮሃ የግል ምንዛሬ መመንዘሪያ ቢሮ ላይ 1 ሳውዲ ሪያልን 46 ብር ከ23 ሲመነዝር በከፍተኛ ደረጃ በዛሬው ዕለት ሳውዲ ሪያል የሚመነዝሩ ባንኮች ቀዳሚው ስኬት ባንክ ላይ 1 ሳውዲ ሪያል 45 ብር ከ38 ይመነዘራል። ዳሽን ባንክ ላይ ደግሞ 45 ብር ከ25 ሲመነዘር ንግድ ባንክ ላይ 42 ብር ከ35 እየተመነዘረ ነው። ሌላኛው የዱባይ ድርሃም ነው። 1 የዱባይ ድርሃም በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 49 ብር ከ43 ይመነዘራል። 1000 ድርሃም ጥቁር ገበያ ላይ 49438 ብር እየተመነዘረ ይገኛል። በግል ምንዛሬ ቢሮ ላይ ደግሞ ሮሃ የግል ምንዛሬ ቢሮ ላይ 1 የዱባይ ድርሃም 47 ብር ከ75 ሲመነዘር 1000 ድርሃም 47750 ብር በዛሬው ዕለት ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ድርሃም የሚመነዝረው ቀዳሚው ባንክ ስኬት ባንክ ላይ 46 ብር ከ21
ከ21 ሲመነዘር የኦሮሚያ ህብረት ስራ ባንክ ላይ 46 ብር ከ20 እንደዚሁም ደግሞ ንግድ ባንክ ላይም በዛሬው ዕለት 1 ድርሃም 43 ብር ከ30 እየተመነዘረ ነው። ሌላኛው የስዊድን ክሮና ነው። 1 ክሮና በዛሬው ዕለት ጥቁር ገበያ ላይ 18 ብር ከ99 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ ክሮና የሚመነዝረው ባንክ ብሔራዊ ባንክ ሲሆን ብሔራዊ ባንክ ላይ 1 ክሮና 16 ብር ከ84 ሲመነዘር ወጋገን ባንክ ላይ 16 ብር ከ73 ንግድ ባንክ ላይ ደግሞ 16 ብር ከ15 እየመነዘሩት ነው። የአውስትራሊያ ዶላርንም ስናይ 1 አውስትራሊያ ዶላር በዛሬው ዕለት ጥቁር ገበያ ላይ 127 ብር ከ51 ሲመነዘር በከፍተኛ ደረጃ በዛሬው ዕለት የአውስትራሊያ ዶላር የሚመነዝረው ባንክ ብሔራዊ ባንክ ላይ 112 ብር ከ82 ይመነዘራል። ቡና ባንክ ላይ 111 ብር ከ36 ሲመነዘር ንግድ ባንክ ላይ 108 ብር ከ44 እየመነዘሩት ነው። የኩዌት ዲናርን ደግሞ ስናይ 1 ኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ 586 ብር ከ44 እየተመነዘረ የሚገኝ ሲሆን 100 ኩዌት ዲናር 58644 ብር በጥቁር ገበያ ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ኩዌት ዲናር የሚመነዝረው ቀዳሚው ባንክ ብሔራዊ ባንክ ላይ 522 ብር ከ43 ሲመነዘር 100 ኩዌት ዲናር ደግሞ 52243 ብር ይመነዘራል። ልማት ባንክ ላይ ደግሞ 520 ብር ከ09 ሲመነዘር 100 ኩዌት ዲናርን 52009 ብር ይመነዘራል። እንደዚሁም ንግድ ባንክ ላይ በዛሬው ዕለት 1 ኩዌት ዲናርን 507 ብር ከ07 ሲመነዝሮ 100 ኩዌት ዲናር 50707 ብር ንግድ ባንክ ላይ እየተመነዘረ ነው። የጆርዳን ዲናርን በዛሬው ዕለት ጥቁር ገበያ ላይ 1 ጆርዳን ዲናር 256 ብር ከ14 ሲመነዘር 100 ጆርዳን ዲናር 25614 ብር በጥቁር ገበያ ይመነዘራል። በባንክ ደግሞ 100 ጆርዳን ዲናርን 22172 ብር ይመነዝሩታል። የኦማን ሪያልን በዛሬው ዕለት ጥቁር ገበያ ላይ 1 ኦማን ሪያል 472 ብር ከ37 ሲመነዘር 100 ኦማን ሪያል 47237 ብር ይመነዘራል። በባንክ ደግሞ 100 ኦማን ሪያልን 41748 ብር ይመነዝሩታል። ባህሬን ዲናርን በዛሬው ዕለት ጥቁር ገበያ ላይ 1 ባህሬን ዲናር 481 ብር ከ48 ሲመነዘር 100 ባህሬን ዲናር 48148 ብር በጥቁር ገበያ ሲመነዘር በባንክ ደግሞ 42118 ብር ይመነዝሩታል። ቱርክ ሊሬን በዛሬው ዕለት ጥቁር ገበያ ላይ 1 ቱርክ ሊሬ 3 ብር ከ82 ሲመነዘር በባንክ 3 ብር ከ15 እየመነዘሩት ነው። የየመን ሪያልን በዛሬው ዕለት ጥቁር ገበያ ላይ በ0.76 ሳንቲም እየተመነዘረ የሚገኝ ሲሆን በባንክ በ0.66 ሳንቲም ይመነዝሩታል። እስራኤል ሽቅልን በዛሬው ዕለት ጥቁር ገበያ ላይ 59 ብር ከ44 ሲመነዘር በባንክ 54 ብር ከ15 እየተመነዘረ ነው። በመጨረሻም ወደ አፍሪካ ስንመለስ 1 የደቡብ አፍሪካ ራንድ በዛሬው ዕለት ብሔራዊ ባንክ ላይ 9 ብር ከ73 ሲመነዘር የኬንያ ሽልንግ 1 ብር ከ25 እንደዚሁም የጅቡቲ ፍራንክ በ0.91 ሳንቲም ብሔራዊ ባንክ ላይ ይመነዘራል። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮ ብላክ ማርኬት፣ ካፒታል ማርኬት፣ አዲስ ፎርቹን እና የኢትዮጵያ ንግድ ባንክ ድህረ ገጾች ናቸው።